ጸንሲ ሲልሽ በከበረ ዜና ይሁንልኝ አልሽው ትውልድ እንዲጽናና ጊዜ ቅዱስ ገብርኤል የምስራች ያሰማችሁ ለምኑትም አምላክ ደስታ ያሰማችኋል። ደስታ ያሰማችሁ። እንኳን ለመልአኩ ለቅዱስ ገብርኤል ዕለት በሰላም አደረሳችሁ። ሐምሌ 19 ቀን በቤተ ክርስቲያናችን ሥርዓት መሠረት የሊቀ መላእክት የቅዱስ ገብርኤል ዓመታዊ ክብረ በዓል በድምቀት ይከበራል። ይህ በዓል እንደምን ስለምንድን በዛሬው ዕለት ተከብሮ ይውላል? ዛሬ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ እሳቱን አብርዶ የጋኑን ፍላት ያቀዘቀዘበት፣ ቅድስት ኢየሉጣንና የ3 ዓመቱን ሕፃን ቅዱስ ቂርቆስን ከታላቅ የሞት አደጋ የታደገበት፣ የእግዚአብሔር ድንቅ ማዳንና የመላእክቱ ተራዳኢነት በግልጽ የታየበት ታላቅ ዕለት ነው። ውድ ክርስቲያኖች የመልአኩ የቅዱስ ገብርኤል በዓል ታቦቱ ባለበት ደብሩ ባለበት ሁሉ በመላው ኢትዮጵያ እንዲሁም በባህር ማዶም በመላው ዓለም ክርስቲያኖች ባሉበት ሁሉ ተከብሮ ይውላል። ኢትዮጵያ ውስጥ በተለይም በቁልቢ ገብርኤል፣ በሐዋሳ ገብርኤል፣ በዘብር ገብርኤል፣ ባህር ዳር አባይ ማዶ ገብርኤል፣ በወንቅሸት ገብርኤል እንዲሁም ጎንደር ገብርኤል እና ሌሎች የቅዱስ ገብርኤል ታቦት ባለባቸው ቦታዎች ክርስቲያኑ በሰፊው ወጥቶ ያከብረዋል። እነሆ በድምቀት ከሚከበርባቸውና ሊቀ ጳጳሳት በቦታው ተገኝተው ከሚያከብሩበት ቦታውን ለመባረክ ቦታው ድረስ የሄዱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አባል የሊቃውንት ጉባኤ ሰብሳቢ እናም ደግሞ መናኙ ጳጳስ እየተባሉ የሚነገርላቸው አቡነ እንድርያስና አቡነ ሚካኤል የተገኙበት ታላላቅ የቤተክርስቲያኗ ሊቃውንት በዝማሬና በትምህርት ያገለገሉበት ልዩ የቅዱስ ገብርኤል በዓል አከባበር እንዲሁም ደግሞ የቤተክርስቲያኑ ምረቃ የተደረገለትን እስቴ መካነ ኢየሱስ የሚገኘውን የቅዱስ ገብርኤል ቤተክርስቲያን ልዩ የአከባበር ስነ ስርዓት እነሆ ታደሙት። ከዚያ በፊት ግን የቅዱስ ገብርኤል በዓል ዛሬ ስለምን ይከበራል የሚለውን ታሪካዊ ዳራውን እንዲሁም ደግሞ ሃይማኖታዊ አስተምሮውን እንንገረው። በዘመነ ሰማዕታት አረማውያን ነገስታት በክርስቲያኖች ላይ መከራን ባጸኑበት ወቅት ቅድስት ኢየሉጣ የምትባል በፈሪሃ እግዚአብሔርና በበጎ ምግባር የጸናች ደግ ሴት ነበረች። በሥርዓትና በሃይማኖት ያሳደገችው ቂርቆስ የሚባል የ3 ዓመት ሕፃን ልጅም ነበራት። በዘመኑ የነበረው አረማዊ መኮንን እለእስክንድሮስ ክርስቲያኖችን እያሳደደ መግደል በጀመረ ጊዜ ቅድስት ኢየሉጣ ልጇን ይዛ ከሮም ግዛት ወደ ጠርሴስ ተሰደደች። ነገር ግን መኮንኑ ወደዚያው አገር ገብቶ ክርስቲያኖችን ማሳደዱን ቀጠለ። የሸሸችውን መኮንን ታገኘዋለች። ሰዎችም ነገር ሰሩባትና ወደ መኮንን አቀረቧት። መኮንኑም ስለ አምልኮ በጠየቃት ጊዜ ቅድስት ኢየሉጣ መኮንን ሆይ ዕድሜው 3 ዓመት የሆነ ሕፃን አለ፣ አማልክትህን ማምለክ መልካም እንደሆነ ወይም እንዳልሆነ ያስረዳህ ዘንድ እሱን ጠይቀው አለችው። ጭፍሮቹ ሕፃኑን አመጡት። መኮንኑ የሕፃኑን ፊት ብሩህና ደስተኛ ሆኖ ባየው ጊዜ አንተ ደስተኛ ሕፃን ሆይ እንዴት ነህ አለው። ሕፃኑ ቂርቆስ ግን በመንፈስ ቅዱስ ተሞልቶ አዎ ደስታ ለእኔ ተጠብቆልኛል፣ ለአንተ ግን ሐዘን ለቅሶና ጥርስ ማፋጨት ነው፣ መጽሐፍ ለዝንጎች ተድላ ደስታ የላቸውም ብሏልና በማለት መለሰለት። እግዚአብሔርም ኃይልና ንግግርን ሰጥቶታልና በዚያ ያሉትን ሁሉ እስኪያስደነግጥ ድረስ ንጉሱን መኮንኑን ጣዖታቱን ረገመ። ለጣዖት አንሰግድም፣ ዘላለማዊ የሆነ የማይሻር አምላክ ስላለ ለእርሱ ነው የምንሰግደው በማለት በሕፃን አንደበቱ የአምላኩን ክብር መሰከረ።
መኮንኑም በአፈር ጊዜ በታላላቆች የማይቻልን አስጨናቂ ስቃይ በሕፃኑና እናቱ ላይ ያደረሰባቸው። እግዚአብሔር ግን ያለምንም ጉዳት ያነሳቸው ነበር። ብዙ አሕዛብም ይህንን ድንቅ ነገር አይተው በጌታችን በኢየሱስ ክርስቶስ አምነው በሰማዕታትነት ሞቱ። መስፍኑ በዚህ ተግባር እጅግ ተበሳጨ። ሰም፣ ጨው፣ ባሩድ፣ ሙጫ፣ የዶሮ ማር፣ እርሳስ፣ ብረት፣ ቅንጭብና ቁልቋል ጨምራችሁ ታላቅ የብረት ጋን አፍሉ ብሎ አዘዘ። እሳቱ ነዶ ፍላቱ እንደ ነጎድጓድ ሲጮህ ወላፈኑም እንደ ፀሐይ ነጸብራቅ በሩቁ ሲጋረድ የፍላቱም ኃይል እስከ 14 ክንድ ከፍታ ወደ ላይ ሲዘል ቅዱሳኑን አምጥተው ሊጨምሯቸው ሲሉ ብዙ ሺህ ሕዝብ እንዲሰበሰብ አደረጉ። በዚህ ጊዜ ቅድስት ኢየሉጣ የፍላቱን ጩኸት በሰማች ባየች ጊዜ ተሸበረች። ከተዘጋጀላት ሰማያዊ አክሊልም ልታፈገፍግ ሞከረች። የ3 ዓመቱ ሕፃን ቅዱስ ቂርቆስ ግን እናቱን እንዲህ ሲል አስተማራት። እናት ሆይ በዚህ የብረት ጋን ግርማ የተነሳ አትፍሪ፣ ድንጋጼም አይደርብሽ። አናንያን፣ አዛሪያን፣ ሚሳኤልን እግዚአብሔር ከእቶን እሳት እንዳወጣቸው ሁሉ እኛንም በዚህ የብረት ጋን ሊያወጣን ችሎታው ያለው መሆኑን አትጠራጠሪ። እናት ሆይ ከዚህ ከሚያልፈው ዓለም ጭንቅና መከራ ለመዳን ስትይ በማያልፈው ዘላለማዊ እሳት ለመቀጣት ትመርጫለሽን? ይህስ አይሆንም፣ ይቅርብሽ። በአሁኑ ጊዜ እግዚአብሔር በመካከላችን አለና ይረዳናል። እናት ሆይ ሶስናን ከረበናት ዳንኤልን ከአፈ አናብስት ያዳነ እርሱ እኛንም ከጋን ፍላት ያወጣናል አላት። ሕፃኑ አክሎም ስለ እናቱ እምነት መጽናናት ወደ እግዚአብሔር አበክሮ ጸለየ። ጸሎቱም እንደተጠናቀቀ ዲያብሎስ ከእነርሱ ሸሸ። እናቱም በመንፈስ ቅዱስ ኃይል ተሞልታ ልጄ ሆይ በብረት ጋን ውስጥ የሚነደውን እሳት በማይበት ጊዜ በለምለም ላይ እንደሚወርድ ጠል ሆኖ አይቼዋለሁና እንጋደል አለችው። ሐምሌ 19 ቀን ሁለቱንም ወደዚህ አስጨናቂ ጋን ውስጥ ጨመራቸው። ነገር ግን ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደና የብረቱን ጋን እሳት አጠፋው። ማቃጠሉንና መፍላቱንም ጸጥ አደረገው። ቅዱሳኑ አንዳች ጉዳት ሳይደርስባቸው በሰላም ከዚያ እሳት አወጣቸው። ቅዱሳኑ ተጋድሏቸውን ፈጽመው በሰይፍ ተመተው ሰማዕትነታቸውን የተቀበሉት በጥር 15 ቀን ቢሆንም ሐምሌ 19 ግን ቅዱስ ገብርኤል እሳቱን ያጠፋበት ተአምሩን የፈጸመበት ዕለት በመሆኑ እንዲህ በክርስቲያኖች ዘንድ በእልልታ፣ በደስታ፣ በፍቅር፣ በሐሴት፣ በጸሎት፣ በማህሌት ይከበራል። Oh
ማን ይሉታል ብሎ ጠየቃቸው። ዮሐንስ መጥምቅ ነው የሚሉ አሉ፣ ሌሎቹ ኤልያስ ነው ይሉሃል፣ እኩሌቶቹ ኤርምያስ ነው ይሉሃል፣ ያም ባይሆን ከደቀ መዛሙርቱ ነቢያት አንዱ ነው ይሉሃል አሉት። እናንተስ ማን ትሉኛላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ የሕያው አለው። ጌታ ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን አንተ ብፁዕ ነህ፣ በሰማይ ያለው አባቴ ነው እንጂ ሥጋዊ ደማዊ አልገለጠልህም። አንተ አለት እንደሆንክ እኔ እነግርሃለሁ። በዚያች አለት ላይም ቤተ ክርስቲያኔን እሠራታለሁ፣ የሲኦል በሮችም አይበረታቱባትም። የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ። በምድር ያሰርከው በሰማይ እየታሰረ ይሆናል፣ በምድርም የፈታኸው በሰማይ እየተፈታ ይሆናል። ከዚህ በኋላ እርሱ ኢየሱስ ክርስቶስ እንደሆነ ለማንም ለማን እንዳይናገሩ አዘዛቸው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታችን ለደቀ መዛሙርቱ። Yes.
እግዚአብሔርን አፌ እጅግ አመሰግነዋለሁ፣ በብዙዎቹም መካከል አከብረዋለሁ። የዳዊት መዝሙር 108 ቁጥር 30 ሥላሴ